የካፕቴን ኢብራሂም ትራኦሬ ቤት በቡርኪናቤዎች ተወረረ። በትላንትናው ዕለት በአፍሪካም ሆነ በዓለም የመሪዎች ታሪክ ታይቶ የማይታወቅ አስገራሚ ነገር ከቡርኪና ፋሶ ተሰማ። ጊዜው ጨለምለም እያለ ነው። ሁሉም ስራውን ለማገባደድና ወደ ቤቱ ለመሄድ በሚጣደፍበት ሰዓት ላይ ቡርኪናቤዎች ግን የምን ቤት፣ የምን እረፍት፣ የምን እንቅልፍ ብለው ከወጣት እስከ አዛውንት ተሰብስበው ወደ አንድ አቅጣጫ ይፈልሱ ጀመር። አንዳንዶች ለብርድ የምትሆን ፎጣ ቢይዙ፣ ብዙዎች ግን ከለበሱት ጨርቅ ውጪ ምንም አይነት ነገር አልታጠቁምም አልያዙምም። ታዲያ ይህ ሁሉ ሰው በአብሮነት ሲፈልስ ፊታቸው ላይ የሚነበበው ቆራጥነት፣ እልህና ጭካኔ ከውጭ ለሚያይ ሰው የሚያስደነግጥ ነበርና በደረሱበት ቦታ ያገኙትን ማንኛውም ነገር እንደሚገነጣጥሉ ወይም አንገታቸው እስከሚቀላ እንደሚፋለሙ በጥቁር ፊታቸው ላይ የሚንከለከለው የመከዳት የመበዝበዝና የባይተዋርነት ስሜት ጮክ ብሎ ይናገራል። ነገሮች እየገፉ የመጡት እነዚህ ቡድኖች አቅጣጫቸውን ወደ አንድ ቦታ ሲያደርጉ ነው። ከመጣ ጊዜ ጀምሮ የዓለም ሚዲያዎችን ወደ ተቆጣጠረው ወደ ወጣቱ መሪ ካፕቴን ኢብራሂም ትራኦሬ ነበር ይህ በቁጣና በእልህ የተሞላው ሕዝብ የሚገሰግሰው። ታዲያ ገለል ብሎ ለሚመለከት ሰው ቀጣይ የሚፈጠረውን ነገር ለመገመት ያሰጋል። ወደ ፕሬዝዳንታቸው ቤት በተቃረቡ ቁጥር ጭንቀቱ ይጨምራል። ምክንያቱም ያለነው አፍሪካ ውስጥ ነው። መንግስታት በአንድ ሌሊት ቤተ መንግስታቸው ተወሮ ስልጣናቸው የሚገረሰስበት፣ እነሱም በታጠቁ ወራሪና ተቀናቃኞቻቸው እጅ ገብተው ከአገር መሪነት በቅጽበት ወደ ምርኮኝነትና ወደ ሬሳነት የሚቀየሩበት አህጉር። ለዚህም እዚህ ቡርኪና ፋሶ ምድር ላይ የተፈጠረው ታሪክ ምስክር ነው። ከ37 ዓመታት በፊት ቡርኪና ፋሶ ልክ እንደ ዛሬ ፀሐይ ወጥቶላት ነበር። ፀሐይዋም በወጣቱ ወታደር ቶማስ ሳንካራ በኩል ለህዝቦቿ ሁሉ መብራት ጀምራ በነበረችበት ወቅት ነው። ዛሬ ድረስ ቡርኪናቤዎች ጠጉራቸውን በቁጭት በሚነጩበት በአንዲት ቀን ግን ታሪክ ተበላሸ። ብርሃናማዋ ፀሐይ ጠቆረች። ቡርኪና ፋሶ ላለፉት 4 አስርተ ዓመታት ዋጋ ያስከፈላትን ትዕይንት አስተናገደች። የወቅቱ ወጣቱ መሪ ቶማስ ሳንካራ ሁሉ ሰላም ብሎ ከባልደረቦቹ ጋር ስብሰባ በሚያካሄድበት ቤት ውስጥ ቡርኪናቤዎች ሰብረው ገብተው ልጃቸውን ገደሉት። ቡርኪና ፋሶ ማቅ ለበሰች። ታዲያ ዛሬም የእነዚህን ህዝቦች የእልህ አካሄድ ለሚመለከት ሰው ነገሩ ማስጋቱ አያስገርምም። ታሪክ ራሱን እንዳይደግምም ያሰጋል። ነገር ግን ሰዎቹ ከኢብራሂም ትራኦሬ ደጅ ሲደርሱ ልብን የሚነካ ነገር ተፈጠረ። ሁሉም ደጁን ከበቡትና መቀመጫቸውን አበጃጁ። አዎ ኢብራሂም ትራኦሬን እየጠበቅነው እናድራለን ሲሉ ከደጁ ተከመሩ። ይህ ቡርኪናቤዎች በትላንትናው ዕለት የፈጸሙት ገድል ነው። በዓለም ታሪክ በአፍሪካ ዕድሜ ልክ ያልተሰማ ክስተት። ዜጎች መሪያቸውን ከቤቱ ሄደው ሲጠብቁ አደሩ። ቡርኪናቤዎች ትራኦሬን መንካት የፈለገ እነሱን ማለፍ እንዳለበት በተግባር እያሳዩ ነው። ወይ እንዋጋለን ወይ ለዘላለም ባሪያ ሆነን እንሞታለን። ይህ የክፍለ ዘመናችን ጥቁር አብዮተኛ የኢብራሂም ትራኦሬ ቆራጥ ንግግርና የህይወት ዘመን አቋም ነው። በዚህ በኩል ምዕራባውያን ተኝተው እያደሩለት አይደለም። ኢብራሂም ትራኦሬን ለአምላኩ ተንበርክኮ ሲጸልይ እንድመታው የ5 ሚሊዮን ዶላር ክፍያ አቀረቡልኝ አለ የግል ጠባቂው። ይህ ብቻ አይደለም፣ ለእኔና ለቤተሰቦቼ በአገራቸው ዜግነትም እንደሚሰጡን ቃል ሲገቡልኝ እምቢ የምል አልመሰላቸውም። ለነሱ ብር ከሰብአዊነት በላይ ነው። ራሴን ግን ጠየቅኩ፣ 5 ሚሊዮን ዶላር የጥፋተኝነት ስሜቴን እስከ መቃብር ድረስ ይሸፍንልኛል ወይ? ይህ ገንዘብስ በባዕድ አገር ንጉሥ ያደርገኛል ወይስ በወንድና ሴት ልጆቻቸው የሚሳለቁበት ሞኝ ሰው? እኔ ግን በከተማቸው ውስጥ እንደ ውሻ ከመኖር በዱር ውስጥ እንደ አንበሳ መኖርን እመርጣለሁ። ይህ በሰሞኑን ኢብራሂም ትራኦሬን በሚሰግድበት ሰዓት ላይ ይገድል ዘንዳ ረብጣ ሚሊዮን ዶላር ከምዕራባውያን የቀረበለት የኢብራሂም ትራኦሬ የግል ጠባቂ እውነተኛ ምስክርነት ነው። ከ3 ቀን በፊት ደግሞ በኤፕሪል 30 በኒውዮርክ ታይምስ ስኩዌር ናይጄሪያውያን፣ ማሊያውያን፣ ሴኔጋላውያን፣ ኮንጎሊሶች ከሕፃን እስከ አዋቂ ከሴት እስከ ወንድ ባልተለመደ ብዛትና አንድነት በታላቅ ቁጣ የኒውዮርክን ጎዳናዎች ወረሩ። ዓላማቸው አንድ ነበር። አፍሪካ፣ ቡርኪና ፋሶ፣ ኢብራሂም ትራኦሬ። አፍሪካውያን ቡርኪናቤውን ኢብራሂም ትራኦሬ እየጠሩ ሲበዘብዟቸው በነበረው ዓለም አቀፍ ሥርዓት ላይ በአንድነት አመፁ። መልእክቱ ግልጽና ልምምጥ አልባ ነበር። ምዕራቡ ዓለም እርዳታውን፣ ሽንገላውንና የአሻንጉሊት አስተዳደሮቹን ታቅፎ መቀመጥ ይችላል። አፍሪካ ግን መለመንን ጨርሳለች።
ስለዚህ ዛሬ እዚህ ማንሃተን በሚገኘው ታይምስ ስኩዌር ላይ ለዓለም ሁሉ እሱን ለመጠበቅ ዝግጁ መሆናችንን ለማሳየት ተሰብስበናል። የመረጥነው እሱንና እሱን ብቻ መሆኑን ለዓለም ማሳየት አለብን። አገር ወይም ሞት፣ እናሸንፋለን። ፕሬዝዳንታችን ካፒቴን ኢብራሂም ትራውሬን ለመደገፍ የአፍሪካን ጥቅሞች፣ ፓን አፍሪካኒዝምን፣ የአፍሪካን ክብር፣ የቡርኪና ፋሶን ጥቅም ለመጠበቅ እዚህ ተገኝተናል ሲሉ አፍሪካውያን ሁሉ ቡርኪናቤ ሆኑ። ከዓመታት በፊት የደረሰው ድጋሚ እንዲደርስብን አንፈልግም። በካፒቴን ቶማስ ሳንካራ፣ በፓትሪስ ሉሙምባ፣ ሙሐመድ ጋዳፊና መሰል ጀግኖቻችን ላይ በሆነው ነገር መጸጸት አንፈልግም። ያልፏል። ዛሬ ግን ካፒቴን ኢብራሂም ትራውሬ አፍሪካን በክብር ይወክላል። የእናት አገሩ ሻምፒዮን ነው። እሱን ህዝቡ ይፈልገዋል። ከጎኑ ነን። ከካፒቴን ኢብራሂም ትራውሬ ጎን ነን። ሉዓላዊት አፍሪካን እንፈልጋለን። ተጨማሪ ኢኮዋስ አንፈልግም። ተጨማሪ የአካባቢው አገልጋዮችን አንፈልግም። ለፈረንሳይ አውራጃዎች የሆኑ ተጨማሪ የአሻንጉሊት ፕሬዝዳንቶችን አንፈልግም። በካፒቴን ኢብራሂም ትራውሬ ውስጥ መሪነት ብቻ ሳይሆን ያልተገደበች አፍሪካ ምን መምሰል እንደምትችል የሚያሳይ ምልክትን እናያለን ሲሉ አፍሪካውያን ተቆጡ። ታዲያ አፍሪካውያን ዝማሬዎቻቸው በማንሃታን ጎዳኖች እያስተጋቡ ብቻ ሳይሆን የስልጣን ማማዎችን ጭምር እየተፈታተኑ ነው። የአፍሪካ ወጣትና ጎልማሶች በየማህበራዊ ሚዲያ ላይ ራሱ መዝመታቸውን ቀጥለዋል። ካሁን በኋላ የምንተበተብላቸው ሴራዎች፣ የምንበረከክላቸው አሻንጉሊቶች የሉም። ከትራውሬ ጋር እንቆማለን፣ ለክብራችን እንዋጋለን። ይህ ተቃውሞ ብቻ ሳይሆን ትንቢት ነው። እሱ ሁሉንም ነገር የሚቀይርና አፍሪካን ነፃ የሚያወጣ ዳግማዊ ቶማስ ሳንካራ ነው። እንደ ድል ጋዳፊን ሳንካራን ተቀምተናል። ኢብራሂም ትራውሬን ሊቀማን የሚሻ ግን ቅድሚያ አፍሪካን ማጥፋት ይኖርበታል እያሉ ነው። የአፍሪካ እያደገ ያለው ማዕበል እያንዳንዱን የባህር ዳርቻ እያረጠበ ሲሆን ከአውስትራሊያ እስከ ለንደን፣ ቪየናና ሌሎች በርካታ ከተሞች የአብዮት ድምፅን እያስተጋቡ ነው። መልእክቱም ግልጽ ነው። እጃቸውን ከካፒቴን ኢብራሂም ትራውሬ ላይ አንሱ። እጃቸውን ከቡርኪና ፋሶ ላይ አንሱ። አዎ እጃችሁን ከአፍሪካ ላይ አንሱ። እነዚህ ድንገተኛ ስብሰባዎች ሳይሆኑ የተቀናጁ ነበልባሎች ነበሩ። በአመፅ ቃጠሎ ውስጥ የአፍሪካ ዲያስፖራዎችና አጋሮቻቸው መንገዶችን በዝማሬዎች ባነሮችና መፈክሮች አጥለቅልቀዋል። በአህጉራት ሁሉ ኢብራሂም ትራውሬ ስም እንደ ተቃውሞ ከበሮ አስተጋባ። በቪየና ወጣት አፍሪካውያን እሱን መሲህ ያሉት ነው። በለንደን ኢምፔሪያሊዝም ያለ ርኅራኄ ተወገዘ። በአክራ ትውልድን ለዘረፈው ስርዓት ለማጎንበስ አሻፈረኝ ብሎ ህዝቡ በአንድነት ቆመ። ልክ በኒውዮርክ እንደተጠቀሰው መልእክቱ ከፈረንሳይና ከአሜሪካ ኤምባሲዎች ደጅ በከፍተኛ ድምፅ ተደወለ። ታስገድዷት ዘንድ አፍሪካ የእናንተ አይደለችም። ዛሬ ካፒቴን ኢብራሂም ትራውሬ ፕሬዝዳንት ሳይሆን የብዝበዛ ዘመን አብቅቷል የሚል ታላቅ ንቅናቄ መብረቅ ድምፅ ነጎድጓድ ነው። ከወደ ምስራቁም የምዕራባውያንን ሸርና ሴራ ሲፋለሙ የኖሩት ታላላቅ አገሮችም ለትራውሬ አለንለት እያሉ ነው። ራሽያ በፑቲን ቀጥተኛ ትዕዛዝ የቡርኪና ፋሶን ፕሬዝዳንት ኢብራሂም ትራውሬን ለመደገፍ በከፍተኛ የሥልጠና ብቃት ያጠናቀቁ ልዩ ኮማንዶዎችን ወደ ቡርኪና ፋሶ መላኳን ከአገሪቱ የዜና ምንጮች ለመረዳት ተችሏል። ራሽያ ለቡርኪና ፋሶ ልዩ ወታደሮችን ለመላክ ያስገደዳት በፈረንሳይና በሌሎች ሀገራት የተመራ ልዩ ገዳይ ቡድን ኢብራሂም ትራውሬ ላይ ተደጋጋሚ የግድያ ሙከራ ማድረጋቸውን ተከትሎ ነው። ወደ ቡርኪና ፋሶ ያቀኑት የራሽያ ወታደሮች የቡርኪና ፋሶን ዋና አየር ማረፊያ እንደሚቆጣጠሩ ተጠቁሟል። ከራሽያ በተጨማሪ ሰሜን ኮሪያና ቻይና ኢብራሂም ትራውሬ ላይ አንዳች ነገር ቢፈጠር ዝም ብለን አናይም ማለታቸውን ቡርኪና 24 አስነብበዋል። የራሽያው ፕሬዝዳንት ፑቲን እኛ እያለን ኢብራሂም ትራውሬ ላይ ምንም አይነት አደጋ አይደርስበትም፣ አሜሪካና ፈረንሳይ የአንድ ነፃ ሀገር ፕሬዝዳንትን ይዘው የማሰር መብት የላቸውም ያሉ ሲሆን ሩሲያ ከቡርኪና ፋሶ ምንም ነገር አትሰርቅም፣ ሀብት ብዝበዛ የማድረግ ፍላጎት የላትም፣ ፍትሐዊ ንግድ እንዲኖር እንፈልጋለን ብለዋል። እኛ ሀገራችን ላይ ሆነን ወደ ቡርኪና ፋሶ ሀገር ሳንገባ ቡርኪና ፋሶ ያላትን ማዕድን በራሷ ሀገር አምርታ በንግድ ስምምነታችን መሰረት ወደ እኛ ሀገር ትሸጣለች ብለዋል። ታዲያ ቡርኪናቤዎች ግን ረጅም ዕድሜ ለትራውሬ እያሉ ዳግም ላለመሳሳት እየሞከሩ ይገኛል። በዛሬው ዝግጅታችን ስለ ኢብራሂም ትራውሬ አዲስ መረጃ አጋርተናችኋል። በሌላ ታሪክ እስክንገናኝ መልካሙን ሁሉ እንመኛለን።